ሄሎ ጋይስ ጉድ ሞርኒንግ። እንዴት አደራችሁ? ሰላም ናችሁ ወይ? አማን ነው ሁሉ ነገር ፒስ ነው። እሺ እንግዲህ ዛሬ አብረን አናላይዝ እናደርጋለን። የትላንትና አናላይዛችን መጀመሪያ ቼክ እናድርገው፣ ያው በደንብ እንድትመለከቱት ያክል። ትላንት በጣም ከባድ ነበረ። በትክክል እኛ በምንፈልገው መንገድ እየሄደልን አልነበረም። እዚህ ጋር እንደምትመለከቱት ነው። እኔ ያው ፓርሻል አድርጌ ወጥቼ ነው። በጣም እዚህ የተደጋገመ ሎ ታይም ፍሬም ላይ የታችሁት ከሆነ ማርኬት ስትራክቸር ሽፍት ፈጠረ ምናምን እና ከዛን ያው እኛ ፓርሻል እዚህ አካባቢ ተመልሼ ወጣሁኝ እኔ። ነገር ግን ያው ታርጌታችን እስከዚህ ነው የነበረ። ስለዚህ የትላንቱ ትሬድ ይሄንን ይመስላል ማለት ነው። ዛሬ ደግሞ አብረን አናላይዝ እናደርጋለን። እስካሁን ምንም ኢንተር አልገባም። በጠዋት ነው እየቀረጽኩ ያለሁት ይሄን ቪዲዮ። ምንም ኢንተር ያለ ነው አልገባንም። አብረን ነው የምንገባ። እሺ እዚህ ጋር የናይት ዋን ሀወራችን ናት። ቺናት የናይት ዋን ሀወራችን። የሚገርመው ዛሬ ብሬክ ያደረገው ወደ ባይ ነበረ። ወደ ባይ ብሬክ ካደረገ በኋላ ግን ተመልሶ መጥቶ ሴል ብሬክ አድርጎታል ዋን ሀወራችንን ማለት ነው። እና አሁን ቴስት እያደረገልን ይመስላል። ወደ እንግዲህ ብሬኳን ለመያዝ ያክል እንትኑን የዋን ሀወራ እዚህ 30 ቤት ናት። 30 ቤት ናት። ከ32 እስከ 46 አካባቢ ድረስ ነው ያለችው ዋን ሀወር ብሬካችን ማለት ነው። እና እነሱ ኢንትሪ ናቸው። ወደ ተሰበሩት በኩል ኢንትሪ ዞን ብለን ነው የምንይዛቸው። እና አሁን ኢንትሪያችን የሚሆነው ሴል ነው የምናየው። ምክንያቱም ይቺን ዋን ሀወራን ብሬክ ተደርጋልናለች ወደታች። ስለዚህ በደንብ ነው ብሬክ የተደረገው። አሁን ቴስት እየተደረገ ነው። እዚህ ጋር የምንጠብቀው አሁን ቴስት የተደረገ እዚህ ፌዴራል ጋፕ ነበረ፣ እዚህ ኦርደር ብሎክ ነበር። እሱን ነው ቴስት ያደረገልን እና ብሬከር ብሎክም አለው እዚህ ላይ እንደምትመለከቱት። ስለዚህ አሁን እሱን ቴስት አደረገልን። እቺ የማርኬት ስትራክቸር ሽፍቷ የመጀመሪያዋ ፓርትም ስለሆነች በጣም ቆንጆ ቦታ ነው የሚሆነው ለሴል ማለት ነው። ስለዚህ ምን እናደርጋለን አሁን እዚህ ጋር ለሴል የሚሰጠን 50 ሚኒት ነው ኢንትሪያችን የሚሆነው። ስለዚህ 50 ሚኒት ኢንትሪ ማየት አለብን። የመጀመሪያ ካንድልስቲክ ፓተርን ማየት ፈልጋለሁ እዚህ ላይ። ምክንያቱም ስም ብዬ አልገባም፣ ያው ፌቨራል ጋፕ መጥቷል ብዬ አልገባም። ካንድልስቲክ ፓተርን ማየት አለብን። ካንድልስቲክ ፓተርኖች በነገራችን ላይ ላሳያችሁ። በጣም ብዙ አይነት ካንድልስቲክ ፓተርኖች አሉ። መጽሐፉን ቼክ አድርጉት። ስለ ካንድልስቲክ ፓተርን በደንብ ዝርዝር አድርጎ የሚያስረዳ ዘ ካንድልስቲክ ባይብል የሚል መጽሐፍ አለ። እሱም በደንብ ካነበባችሁት እሱ ላይ አሉ። እና እነዚህ ናቸው ካንድልስቲክ ፓተርኖች። ከታያችሁ አላውቅም። በጣም ከ2 አመት በፊት ነው እንትን ያልኳቸው። እነዚህ ካንድልስቲክ ፓተርኖች ናቸውና ስለዚህ አሁን በእነዚህ መሰረት ወደ ሴል ቡልሽ የሚሆን ካንድልስቲክ ፓተርን 50 ሚኒት ላይ ልጠብቅና ከዛን እናያለን የሚሆነው በደንብ አያያዙን አይተን ማለት ነው። ነገር ግን ያው ዝም ብለን 50 ሚኒት ካንድልስቲክ ፓተርን እየጠበቀን አንቆይም። ሙቭመንት ካለው ወደ ሴል ቢያንስ አንድ ካንድልስቲክ ሪጀክት ከፈጠረ ልንገባ እንችላለን። አሁን ይሄኛው 50 ሚኒት ሪጀክት አድርጎ እዚህ አካባቢ መጥቶ ቢዘጋ በኔክስቱ ካንድልስቲክ እኛ ሴል መግባት እንችላለን። ስለዚህ እንደዛ ነው የምናደርገው እንጂ ከንም ብለን ፓተርን እየጠበቅን ምናምን አንውልም። ሁሉ ጊዜ አይሰራም ፓተርኖች ምናምን። ያው የኛ ስትራቴጂም ፓተርኖቹ አይደሉም ኢንተሪ ለማድረግ ኮንፎርሜሽን እንዲሰጥን ነው እንጂ እንደዛ ነው እላችኋለሁ ዳይሶች።
ዋግዋን ይሄኛው በነገራችን ላይ ይሄኛው ታያቸዋል። ይሄ ስቲል አልተዘጋም፣ ኦርደሩ ክፍት ነው እስካሁን ድረስ ማለት ነው። እና ስቶፕ ሉዝ አላስቀመጥኩም ነበረ ትልቅ አካውንት ስለነበረ ስቲል አልተዘጋም እና አሁን ወደ 2000 ሉዝ ላይ ነው የሚገኘው። አልዘጋሁትም ስቲል ይሄኛውን ማለት ነው። እንዴት ነው ቢትኮይን ትሞክራላችሁ ጋይስ? ቢትኮይን አይ ቲንክ ሴል የሚሆን ነው የሚመስለው። እቺኛዋን ገልፊን ሴል ሪጀክት አድርጋለች እና ሜቢ እስከዚህ ድረስ ይመጣል። እዚህ ፌቨራል ጋፕም ስላለው እስከዚህ ድረስ ሊመጣ ይችላል። ኔክስት ላይ ነው ባይ የምንመለከተው። ቢትኮይን በነገራችን ላይ ያው ሆልድ ለማድረግ ነው። ሆልድ አድርጌ ነበር። የት ጋር መሰላችሁ? ፌቨናቺ ዴይሊ ፌቨናቺ ላይ ገብቼ የተወሰነ ሆልድ ለማድረግ ሞክሬ ነበረ፣ ግን ያው አስፈሪ ነበርና አውጥቼዋለሁ። አካባቢ እንጂ 0.38 ላይ ባይ እንደሚሆን ነበር ያሰብኩትኝ። እዚህኛው ላይ የሚመጣ ከሆነ እዚህኛው ላይ ነበር፣ ግን ያው እዚህ ሪጀክት ሲያደርግ 4 ሃወር 0.8 ላይ እዚች ጋር እቺን ሪጀክሽን ካየው በኋላ እኔ አንድ ሆልድ ባይ ይዤ ነበር የተወሰነ ጊዜ። ያው በትንሽ ሳይዝ ነው ይሄ ቢትኮይን ጀስት እንትን ነው ባይናንስ ስፖት ነው እና ብዙ ያክል ብዙም ትርፍ አይገኝበትም እና ብዙም ሪስክ ደግሞ የለውም። ሪስክም የለው ብዙም ትርፍም የለውም። ግን ያው የተወሰነ ሆልድ አድርጌ ነበረ። ከዛ እዚህ ጋር ወደ USDT ቼንጅ ያደረኳት ይችኛዋ ሪጀክሽን ላይ በዋናው ሪጀክሽን አይቼ ማለት ነው። በእርግጥ ኢቨን ታርጌት የራሱ ይችኛዋ ነው እዚች ጋር እቺ ነች የነበረችው እና እሷ ላይ ሪጀክት አድርጌ ወጣሁኝ ማለት ነው። እና ቢትኮይን የነገራችን ላይ ጊዜ ይፈጃል፣ ጊዜ ይወስዳል። 1 ዊክ ነው አሁን ይሄን ያዝነው ይችን እንትን ለማለት። ይሄ በአንድ ቀን ምናምን የሚፈጥረው ነገር አይደለም፣ ይቆያል፣ በጣም ጊዜ ይፈጃል። ስለዚህ እንጂ ቤስት ትሬድ ነው ቢትኮይን። ኢዚ እና ቀላል የሆነ ትሬድ የሚደረግ ነገር ነው። ኤኒዌይስ ባይ ባይ ቻው።